እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በሌላ ማሽን መጥቻለሁ። እንግዲህ ኒኪ ውስጥ ከምንጠቀማቸው ማሽኖች ይህም ደግሞ ሌላኛው ነው። ባለፈው ዋርመር አይተን ነበር። አሁን ደግሞ እቺን ዲቫይስ እናያለን ማለት ነው። እቺ እንግዲህ ፎቶ ቴራፒ ማሽን ናት። ፋንም ትባላለች። ያው የተለያዩ አይነቶች አሉ። ፋንም ናት እቺ እኛ ጋር ያለችው። ምንድነው እንዴት ነው የምንጠቀመው የምለው ነገር ያ ለፎቶ ቴራፒ ኢንዲኬትድ የሆነ ዩኒት ሊኖር ይችላል። በዛን ሰዓት ቢጫ ሆኖ ብሉርብን በምን ያህል እንትን ነው የሚሰጠው የሚለው ነገሮች እዛ ቻርት ላይ አለ። ግን እንዴት ነው የምንጠቀመው የምለውን ነገር አብረን እያየን እንሄዳለን። እንግዲህ ይሄ ለማስረዘም ነው። ከፍተን እቺን ከፍተን ወደ ላይ እቺን ማስረዘም ይቻላል ማለት ነው። እንደዚህ ማስረዘም ይቻላል። ከዛ መዝጋት ማለት ነው። እንደዚህ ለምንፈልገው እንትን እናደርጋለን። ይሄኛው እንትን ጥርስ እንግዲህ ለመክፈት ነው። ከፍተን ይሄንን በአንግሉ በምንፈልገው አንግል ቀና ወይ ዝቅ ለማድረግ ይረዳል ማለት ነው። እቺን ከፍተን ማለት ነው። እቺኛው ታች ስላልዘጋው ነው ወደ ታች የምትመለሰው። ከዛ በኋላ እዚህ ጋር ኦን እና ኦፍ ማድረጊያ አለች። እዚህ ጋር ኦን እና ኦፍ ማድረጊያ አለች ማለት ነው። እሷን ኦን ስናደርግ የታች ብርሃኑን ያበራል። አሁን ከማብራት ጋር ስላላገናኘው አያበራም ማለት ነው። በኋላ ስናገናኝ እናያለን ማለት ነው። ከዛ በኋላ ቀጥታ ህፃኑ ላይ ይደረጋል ማለት ነው። ህፃኑ ዳይፐር ማድረጉን ቼክ መደረግ አለበት። አይኑን መሸፈኑን ቼክ መደረግ አለበት። አይን መሸፈን መቻል አለበት። ለምንድነው? ብርሃኑ አይን ብሌንን ሊያጠፋ ስለሚችል ጥንቃቄ ይደረጋል ማለት ነው። ከዛም ባለፈ ወንድ ከሆነ ደግሞ መሃን ሊያረግ ስለሚችል የግድ መሸፈን አለበት። ዳይፐር መደረግ አለበት። እነዚህ ነገሮች ከተደረገ በኋላ ነው እንግዲህ ማብራት የሚቻለው ማለት ነው። እዚህ እንደምታዩት አሁን አበራሁት ማለት ነው። እቺን ኦን ሳደርጋት በዚህ መልኩ ብሉ ላይት ይለቃል ማለት ነው። ስለዚህ በዚህ መልኩ ይሄ እዚህ ህፃኑ ስር ይሆናል ማለት ነው። እዚህ ጋር እጅ ያለበት ህፃኑ ይገባል። በምን አይነት ዲስታንስ የሚሆን ነገር እስከ 20 ሴንቲሜትር መራቅ አለበት ከህፃኑ። ታች ከፍ ማለት አለበት። ዝቅ ማለት አለበት ህፃኑ እና ከተሸፈነ በኋላ ደረቱ አካባቢ እንዲያበራ እናደርጋለን። እና በየጊዜው ቼክ ማድረግ አለብን። ሚሊሜትር ካለ ደግሞ ምን ያህል እየደረሰ ነው የሚለውን ነገር ቼክ እናደርጋለን። አብዛኛው ጊዜ ከ20 እና ከዛ ከ24 በላይ መሆን አለበት የሚደርሰው ናኖሜትር። እና ኢንሴንሲብል ወተር ሎስ ሊያጋጥማቸው ስለሚችል ህፃኑን ፍሉድ ላይ ማድረግ ይኖርብናል። በተጨማሪም ደግሞ ያ ቅድም የነገርኳቸው ምልክቶች አይን ማጥፋት ሊያጠፋ ስለሚችል ኮምፕሊኬሽን ስለሚሆን እሱን አይን መሸፈኑን እና ዳይፐር መደረጉን ማየት አለብን። ይሄን ይመስላል እንግዲህ እቺ እንግዲህ ፎቶ ቴራፒ ማሽን ምንድነው የሚለውን ነገር አይተናል ማለት ነው። እንዴት ነው የምንጠቀመው የሚለውን ነገር በዚህ መልኩ አይተናል። እና ምንድነው እዚች ጋር ለምሳሌ እዚች ጋር ዋርመር አለች። እዚች ዋርመር ላይ ህፃን እያለ ፎቶ ቴራፒ እንዴት ነው የምንጠቀመው የሚለው ነገር ስናየው ዋርመርም ሊያስፈልገው ስለሚችል ማለት ነው። ሃይፖተርማል ሊሆን ስለሚችል ይሄ ቀጥታ ከዚህ ስር መሆን መቻል የለበትም። ከዋርመሩ ስር ይሄ ሙቀት ይሄኛውን ማሽኑን ስለሚጎዳው ማለት ነው። ትንሽ ምንድነው ራቅ አድርጎ እንደዚህ አድርጎ ከዛ በኋላ በሱ በሚመቸው አንግል አድርጎ ወደ ህፃኑ አዙሮ ማስቀመጥ ነው ማለት ነው። እና በተቻለ አቅም እሱን ሙቀቱን እንዳይነካ ማሽኑን እንዳይበላሽ ማድረግ መሞከር አለብን። ካልሆነ ደግሞ አልሙኒየም ከቨር አድርገን መጠቀም የምንችልባቸው ሌሎች መንገዶች አሉ ማለት ነው። ፎቶ ቴራፒ ምንድነው ብላችሁ ግራ አንዳንድ ጊዜ እኔ ተማሪ ሆኜ ሳለ ፎቶ ቴራፒ ሲባል በጣም ነበር ግራ እስኪያውቀው ድረስ በጣም ነበር የሚጓጓው። እንግዲህ ፎቶ ቴራፒ ማለት ይሄ ነው። በሌላ መልኩም ደግሞ ሌላ አይነት ፎቶ ቴራፒ አለ። ኢንኩቤተር ላይ የሚደረግ እነዛም ደግሞ በቀጣይነት የምናያቸው ይሆናል። ለዛሬ አመሰግናለሁ። ተማሪዎች እንግዲህ በተለይ ያቀረብኩት መረጃ በጣም ከወደዳችሁት ላይክ ኮመንት ሼር እያደረጋችሁ ይህንን ፕሮግራሜን እንግዲህ ፕሮሞት እንድታደርጉልኝ እላለሁ። አመሰግናለሁ።